እንደምን ዋላችሁ ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። በከፋ ዞን ሴቶች ህፃናትና ወጣቶች ማህበራዊ ጉዳይ መምሪያ የዞኑ የአረጋውያን ጥምረት ማህበር ማቋቋምና የግንዛቤ ማስጨበጫ መድረክ በቦንጋ ከተማ ተካሂዷል። ማህበሩ 7 አባላት ያለው ስራ አስፈጻሚ ኮሚቴና 3 አባላትን ያካተተ የኦዲትና ቁጥጥር ኮሚቴ አባላትን በመምረጥ ውይይቱ ተጠናቋል። ከዞኑ የመንግስት ጉዳዮች ኮሚኒኬሽን ለተገኘ ዘገባ ክፍሌ አለሙ የተዘጋጀውን የአረጋውያን ማህበር መተዳደሪያ ደንብ የከፋ ዞን ሴቶች ህፃናት ወጣቶችና ማህበራዊ ጉዳይ መምሪያ ባለሙያ አቶ ታገል ከማል አቅርበው የማህበሩ አባላት ተወያይተውበታል። መተዳደሪያ ደንቡ እድሜያቸው 60 ዓመትና ከዚያ በላይ የሆኑ በማንኛውም የስራ መስክ ተሰማርተው የሚገኙ ሴትና ወንድ ኢትዮጵያውያንን የሚያሳትፍ እንደሆነም በሰነዱ ተመላክቷል። በኢትዮጵያ ህገ መንግስት አንቀጽ 41 ንዑስ አንቀጽ 5 ውስጥ በተደነገገውና በተከታታይ ጸድቆ በወጣው በማህበራዊ ደህንነት ልማት ፖሊሲ አረጋውያንን ቀጥታ ተጠቃሚ ለማድረግ ዓላማ ያደረገ እንደሆነም በሰነዱ ተጠቁሟል። ማህበሩን በማቋቋም ፕሮግራም ላይ ተገኝተው ንግግር ያደረጉት የከፋ ዞን ሴቶች ህፃናት ወጣቶችና ማህበራዊ ጉዳይ መምሪያ ምክትል ኃላፊና የማህበራዊ ዘርፍ ኃላፊዋ ወይዘሮ ትብለት ታከለ እንዳሉት ማህበሩ የአረጋውያንን ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ ለማድረግ ታልሞ እንዲቋቋም መደረጉን ገልጸዋል። አረጋውያን ከፍተኛ ክብር የሚሰጣቸው በእድሜ ባለጸግነታቸው ያካበቱትን ታሪክና ባህል ከትውልድ ወደ ትውልድ የሚያስተላልፉ የሀገር ባለውለታዎች እንዲሆኑ ማድረግም ታሳቢ መደረጉን ወይዘሮ ትብለት ተናግረዋል። በከፋ ዞን ጧሪና ደጋፊ የሌላቸው አረጋውያን ችግር እየበዛ በመምጣቱ ይህንን ችግር በጋራ ለማስወገድ የአረጋውያን ማህበር ማደራጀትና ማጠናከር አስፈላጊ ሆኖ እንደተገኘ ገልጸዋል። የዘርፍ ኃላፊዋ ማህበሩ በቀጣይ በወረዳዎች ከተማ አስተዳደሮችና በቀበሌዎች እንደሚቋቋም የገለጹት ምክትል ኃላፊዋ ማደራጀት ብቻ ሳይሆን ማጠናከርም እንደሚገባ አሳስበዋል። በቀረበው ሰነድ ላይ የውይይቱ ተሳታፊዎች የተለያዩ ጥያቄዎችን ያነሱ ሲሆን በመምሪያው ባለሙያዎች ምላሽና ማብራሪያ ተሰጥቶበታል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ2016 ዓ.ም የ9 ወራት ተግባር አፈጻጸም ግምገማ መድረክ በቦንጋ ከተማ አካሄደ። ዘገባው የባልደረባችን ሰለሞን ተሰማ ነው። የእንኳን ደህና መጣችሁ መልእክት ያስተላለፉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ እንዳሉት ከፋ ዞን በስሩ ከሚገኙ ከተለያዩ ማህበረሰቦች ጋር በመሆን ተደጋግፎና ተከባብሮ የሚኖር ህዝብ መሆኑን ገልጸው ዞኑ በፓርቲው የተቀመጠውን የስራ አቅጣጫ በተግባር ላይ በማዋል የህብረተሰቡን ተጠቃሚነት ለማረጋገጥ ሰፊ ስራ እየሰራ መሆኑን ገልጸዋል። በዚህ መድረክም በዞኑ የተከናወኑ በጠንካራ ጎን የሚነሱ ስራዎችን የበለጠ በማጠናከር እንደ ጉድለት የሚነሱትን ደግሞ በቀጣይ የስራ ጊዜያት ለማስተካከልና የጠራ ስራ ለመስራት የጋራ ርብርብ እንደሚያደርጉም አብራርተዋል። በማስከተልም የክልሉ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ዋና ኃላፊ አቶ ጸጋይ ማሞ ባደረጉት ንግግር በፓርቲው የተከናወኑ ስራዎችን በየ3 ወሩ ሲገመግሙ የመጡ መሆናቸውን ገልጸው ክልሉ የብልጽግና ፓርቲን ተልዕኮ በበቂ ሁኔታ ለማሳካት ከምንም ጊዜ በበለጠ ሁኔታ ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። ክልሉ የአመራሮችንና የአባላትን አቅም ለማጎልበት የተለያዩ ስልጠናዎችን ሲሰጥ እንደነበር ገልጸው በዚህም ስልጠና በክልሉ የተሻለ ስራ መስራት እንደተቻለም አንስተዋል። በቅርንጫፍ ጽህፈት ቤቱ ብዙ ስራዎች የተከናወኑ ቢሆንም ብዙ ተግዳሮቶችንም ያስተናገደ መሆኑን ገልጸዋል። በመድረኩ ላይ የተከናወኑ በጠንካራ ጎን የሚነሱትን የበለጠ በማጠናከር በጉድለት የሚነሱትን ደግሞ በቀጣይ የስራ ቀናት የተሻለ ስራ ለመስራት ሁሉም ሊረባረብ እንደሚገባ በማሳሰብ መድረኩን ከፍተዋል። በመድረኩም የካፋ የቤንሸኮ የምዕራብ ኦሞና የክልሉ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ9 ወራት የስራ ክንውን ሪፖርት የቀረበ ሲሆን በፓርቲው የተከናወኑ ያሉ ስራዎችን ታች በመውረድ ክትትልና ግምገማ እያደረጉ መሆኑ፣ የአባላት እቅድና የአፈጻጸም ሂደቶች ላይ ክትትል የተደረገ ስለመሆኑ፣ በብልሹ አሰራራቸው ምክንያት የተለያዩ አመራሮች ላይ እርምጃ ሲወሰድ እንደነበር በሪፖርታቸው አቅርበዋል። ይህም እርምጃ ሊወሰድ የቻለው ከህገወጥ የመሬት ወረራ ጋር በተያያዘ ከቅጥርና ዝውውር በተያያዘና በሌሎች ምክንያቶች እንደሆነም ተብራርቷል። የኑሮ ውድነትን ለማስተካከል ወጣቶችን በማህበር በማደራጀት በሰፈራ እንዲገቡና በእርሻ ስራ እንዲሰማሩ በማድረግ ሰፊ ስራዎች እንደተሰሩ፣ የመንገድ ግንባታ ስራ፣ የድልድይ ስራ እንዲሁም የትምህርት ንቅናቄ በመፍጠር ህብረተሰቡን በማስተባበር በተለያዩ ዞኖች ላይ የትምህርት ቤት ግንባታ እንደተከናወነም ተገልጿል። የመድረኩ ተካፋዮች በበኩላቸው ከቀረበው ሪፖርት ብዙ ግንዛቤ እንዳገኙና በጠንካራና በደካማ ጎን የተሰሩ ስራዎች ግልጽ በሆነ መንገድ የተቀመጡበት መሆኑን ገልጸዋል። በመድረኩና በሪፖርቱ ላይ የተነሱ ሊስተካከሉ የሚገቡ ነገሮችን በመያዝ በቀረው 90 ቀናት የተሻለ ስራ ለመስራት የሚያነሳሳቸው መድረክ እንደሆነም አንስተዋል።
በመጨረሻም ከመድረኩ ተካፋዮች ለተነሱ ሀሳብ አስተያየቶች የመድረኩ መሪዎች ምላሽ በመስጠት ሁሉም የመድረኩ ተካፋዮች በመድረኩ ላይ የተነሱ በጠንካራ ጎን የሚወሰዱ ሀሳቦችን የበለጠ በማጠናከር በድክመት የታዩትን ደግሞ በቀጣይ 90 ቀናት በማረም የተሻለ ስራ መስራት እንዳለባቸው መልእክታቸውን አስተላልፈው ውይይቱ ተጠናቋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት የ2016 በጀት ዓመት የ9 ወራት የአስፈጻሚዎችን ተግባር አፈጻጸም ሲገመግም የቆየው መድረክ የቀጣይ 90 ቀናት አቅጣጫን በማስቀመጥ ተጠናቀቀም። በመድረኩም ባለፉት 9 ወራት የታዩ ጥንካሬዎች ይበልጥ የሚቀጥሉበትና ጉድለቶችን በሚስተካከሉበት ዙሪያ ውይይት ተካሂዷል። ሀብታሙ ወልደስላሴ አስፈጻሚ ተቋማት ማህበረሰብ ኑሮ ላይ ለውጥ እንዲያመጡ የሚታዩ ክትትልና ድጋፍ ስራዎች መሻሻል እንደሚገባቸው በመድረኩ ተነስቶ ሰፊ ውይይት ተደርጓል። የትምህርት ጥራትን ለማስጠበቅ ሲባል ግብዓት ማሟላት፣ የትምህርት ቤቶች ደረጃ ለማሻሻል የተደረገው ንቅናቄና መዘገቡ ውጤቶችን ማጠናከር እንደሚገባ ማስተያየት ተሰጥቶበታል። ሁለተኛ ደረጃ ተማሪዎች ውጤትን ማሻሻል ፈጻሚው በቅንጅት መረባረብ እንደሚያስፈልግም ተጠይቋል። የተስተዋሉ የኮንትሮባንድ ቁጥጥር፣ ትራንስፖርት አገልግሎት ዘርፍ ትርፍ መጫንና የትራፊክ አደጋ መከላከል ላይ በቅንጅት መሰማራት እንዳለባቸው ምክክር ተደርጎበታል። በክልሉ የግብርና ምርትና ምርታማነትን ለማሳደግ የተጀመሩ ተስፋ ሰጪ ስራዎችን ማጠናከር እንደሚገባቸውና ቡና፣ ሻይና ቅመማ ቅመም ምርት ላይ መስራት፣ በሁሉም ዘርፍ ሰፊ የስራ እድል መፍጠር፣ ክልሉን የሚመጥን ገቢ መሰብሰብና አሰራሮችን ማዘመን ሰፊ ርብርቦች እንደሚያስፈልግም ተገልጿል። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በክልሉ በሌሎች አካባቢዎች ተጀምሮ ያልተጠናቀቁ የንጹህ መጠጥ ውሃ፣ የመንገድ ግንባታና ሌሎች መሰረተ ልማት ዝርጋታ ላይ የሚገኙ ፕሮጀክቶች እንዲጠናቀቁ ህዝቡን አስተባብሮ መስራት፣ በዚህም አስፈላጊ ድጋፍ እንደሚደረግ ርዕሰ መስተዳድሩ አሳስበዋል። ኢትዮጵያውያንን በአንድ ላሰባሰበውና የጋራ ሀብት የሆነውን ታላቁ የኢትዮጵያ ህዳሴ ግድብ እስኪጠናቀቅ የክልሉ ህዝብ ድጋፍ እንዲያደርግ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾም ተናገሩ። ክልሉ የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ንቅናቄ መድረክ በቦንጋ ከተማ ያካሄደ ሲሆን በቀጣይ 3 ወራት 96 ሚሊዮን ብር ለመሰብሰብ መታቀዱ ታውቋል። ዜናው የክልሉ የመንግስት ኮሚኒኬሽን ነው። ዝርዝሩን ጽዮን ታደረ ታቀርበዋለች። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በንቅናቄው ባደረጉት ንግግር እንደ ሀገር የታላቁ ህዳሴ ግድብ ግንባታ 13ኛ ዓመት መሰረተ ድንጋይ የተቀመጠበትን ምክንያት በማድረግ ቀሪ ስራዎችን ለማጠናቀቅ ትኩረት ተሰጥቶ እየተሰራ ነው ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያንን አንድነት የሚያጠናክር፣ ህዝቦችን የሚያስተሳስር ትልቁ ትርክታችን ነው ያሉት ዶክተር ኢንጂነር ነጋሽ በኢትዮጵያውያን በነቃ ተሳትፎ የግድቡን ግንባታ አፈጻጸም አሁን ላይ 95 ከመቶ መድረሱንም ገልጸዋል። ቀሪው የግድቡን ግንባታ ለማጠናቀቅ እንደ ሀገር በበጀት ዓመቱ ለመሰብሰብ ታቅዶ እየተንቀሳቀሰ ካለው የክልሉ ድርሻ 96 ሚሊዮን ብር እንደሆነም አንስተው በክልል ደረጃ ተግባሩ ማሳካት የሚችል ማስተባበሪያ ቅርንጫፍ ጽህፈት ቤቱ ተቋቁሞ ወደ ስራ መግባቱንም ተናግረዋል። የክልሉ ህዝብ ባለፉት ጊዜያት ቦንድ ግዢ በመፈጸም ቁሳቁስና የሞራል ድጋፍ ለህዳሴ ግድብ ላደረጉት ተሳትፎ አመስግነው በክልል የተጀመረው ንቅናቄ ከግብ እንዲደርስ እስከ ታችኛው እርከን አደረጃጀቶችን ከማጠናከር ጀምሮ ለስራው ስኬታማነት በቁርጠኝነት መረባረብ ይጠበቅብናል ብለዋል። ርዕሰ መስተዳድሩ በታላቁ ህዳሴ ግድብ ያገኘናቸው አኩሪ ድሎችን በሌሎች የዕለት ተዕለት የልማት ስራዎች ላይ ሊደገም እንደሚገባ አሳስበዋል። በክልሉ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ ተሳትፎና ማስተባበሪያ ቅርንጫፍ ጽህፈት ቤት ኃላፊ አቶ አክሊሉ ወልደ ሚካኤል የህዳሴ ግድብ ለጋራ ተጠቃሚነት መሪህ የቆምንበትና በድህነት ላይ የከፈትነው ዘመቻ ማሳያ በመሆኑ በ2016 በቀጣይ 3 ወራት 96 ሚሊዮን ብር ከክልል ጀምሮ እስከ ቀበሌ ድረስ አደረጃጀቶች ለመፍጠር የተለያዩ ማህበራዊ መሰረቶች ሀብት ለማሰባሰብ ይሰራል ብለዋል። የንቅናቄው ተሳታፊዎች ከአድዋ ቀጥሎ የኢትዮጵያ ድል የሆነው የታላቁ ህዳሴ ግድብ እንደጀመርነው ለመጨረስ የበኩላቸውን አሻራ እንደሚያሳርፉም ተናግረዋል። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸውን ጨምሮ ሌሎች የክልሉ ከፍተኛ አመራሮች ቦንድ ግዢ በመፈጸም ህዝባዊ ተሳትፎ ንቅናቄም አስጀምረዋል።
በብሪክስ ጥምረት ማዕቀፍ ትኩረቱን በግብርና ቴክኖሎጂ ላይ ያደረገ ጉባኤ በአዲስ አበባ መካሄድ ጀመረ። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። ብሩክታይት ብርሃኑ ታቀርበዋለች። በብሪክስ ጥምረት ማዕቀፍ ስር የኢትዮጵያና ሩሲያ የምሁራን የተመራማሪዎችና የምርምር ተቋማት ጉባኤ በአዲስ አበባ እየተካሄደ ይገኛል። ጉባኤው ትኩረቱን በግብርናና በቴክኖሎጂ ላይ ያደረገ ነው። መድረኩን በንግግር የከፈቱት የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ እንደገለጹት ኢትዮጵያ የተባበሩት መንግስት ድርጅትና የአፍሪካ ህብረትን ጨምሮ የብዙ ዓለም አቀፍና አህጉራዊ ድርጅቶች መስራች ሀገር ናት። እንደ መስራች ሀገር የተረጋጋች የበለጸገችና ለሁሉም የተመቸ ዓለም እንዲኖር ጥረት አድርጋለች። ጥረቷንም ናካ ትቀጥላለች ብሏል። ኢትዮጵያ የብሪክስ ጥምረትን መቀላቀሏ በብዙ መንገድ ተጠቃሚ ያደርጋታል ያሉት ዋና ዳይሬክተሩ ኢትዮጵያ ብሪክስን የተቀላቀለችው ብዙ ልምዶችን ይዛ ነው ብለዋል። የባለ ብዙ ወገን ግንኙነትና ዲፕሎማሲን ለማጠናከር እየሰራች መሆኑን ጠቅሰው የተባበሩት መንግስታት ድርጅትና ሌሎች የባለ ብዙ ወገን ድርጅቶች ማሻሻያ እንዲያደርጉም አጥብቃ ትፈልጋለች። በብሪክስ ጥምረት የሩሲያ የባለሙያዎች ኃላፊ ዶክተር ቪክቶር ፓኖቫ በበኩላቸው ጉባኤው የሩሲያና የኢትዮጵያን ግንኙነት ይበልጥ ለማጠናከር እንደሚጠቅም ገልጸዋል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ከከፋ ቴሌቪዥን ያሰናዳናቸው ዜናዎች የተከታተላችሁትን ይመስሉ ነበር። ዜናውን በመምራት ፍጹም ተሾመ ቆይታ አደረግኩ። ቀሪው ጊዜ ከከፋ ቴሌቪዥን ጋር ሰናይ እንዲሆን ተመኘው። መልካም ጊዜ